የዘንድሮ የኢትዮጵያ የሸቀጦች ኤክስፖርት 11 ቢሊዮን ዶላር በላይ ጥቂት ጭማሪ አለው በላይ ሆኗል። እንደው ዛሬ በተቻለ መጠን ወንድሜን መናገር አልፈልግም፣ ግን የኤክስፖርቱን ያነሱት ጉዳይ ላይ እንደው ለሳቸው እንትን እንዲሆን 11 ቢሊዮን ማለት ክቡር ዶክተር ደሳለኝ በኋላ ዳታ እንዲያዩ ከ1984 እስከ 2000 ዓመተ ምህረት 17 ዓመት ኢትዮጵያን የሚያክል ሀገር ኤክስፖርት ያደረገው 11 ቢሊዮን። የ17 ዓመቱን በአንድ ዓመት ማምጣት እድገት ካልሆነ ታዲያ ምን እድገት ይሆናል? ከ84 እስከ 2000 ያለ የኢትዮጵያ ኤክስፖርት ብትደምሩት 11 ቢሊዮን ዶላር 17 ዓመት ሙሉ ኢትዮጵያ ኤክስፖርት ያደረገችውን ዘንድሮ በአንድ ዓመት አመጣ ነው። ይሄ የግለሰቦች ድል አይደለም፣ የመላ ኢትዮጵያውያን ድል ነው። ትልቅ ድል ነው። የኢትዮጵያ አቅም ይሄ ነው ወይ? አይደለም። በብዙ እጥፍ ማደግ አለበት። ከነበርንበት አንጻር ግን ሊናቅ በፍጹም አይቻልም። እሱ ቀርቶ እኔ እንኳን በዚህ ዓመት ለእናንተ ባቀረብኩት እቅድ ላይ ካቢኔት የተወያየበት እቅድ ላይ 9.8 ብንደርስ ነው ያልነው። ከእቅዳችን እንኳን በእጅጉ የላቀ አፈጻጸም ነው ያለው። 17 ዓመት ኢትዮጵያ ኤክስፖርት ያደረገችውን በአንድ ዓመት ማምጣት መቻላችን ትልቅ ነገር ነው። ግን በሚቀጥለው ዓመት ከዛ ማደግ አለበት። በሚቀጥለው እያለ መስፋት ይኖርበታል።